አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ እህቶቼ ዛሬ የምንሰራው የስጋ ካብሳ ይሆናል። ካብሳ ለሃም እንግዲህ ግብአቶቹን እዚህ ጋር አዘጋጅቻለሁ። መጀመሪያ እዚህ ጋር ሽንኩርት አለኝ፣ ቲማቲም አለኝ፣ እዚህ ጋር ቱም፣ ዝንጅብል አለኝ፣ ሳልሳ አለኝ፣ የባህራት ደረቅ ባህራቶች አሉኝ። እዚህ ጋር ታጥቦ የተዘጋጀ ለሃም አለኝ ማለት ነው። በዚህ መልኩ እንደተለመደው ዘይቱን እናደርጋለን። እስካችን ላይ በዚህ መልኩ ሽንኩርታችንን እንጨምራለን። ያው ዛሬ ግማሽ በግ ስለሆነ የሚሰራው ወደ ውጭ የሚሄድ ምግብ ነው። ትልቅ ብረት ድስት ነው የተጠቀምኩት። አሁን ደረቅ ቅመማችንን እንጨምራለን። ሽንኩርታችን በዚህ መልኩ እየበሰለ ነው። ቱም ነጭ ሽንኩርታችንን እንጨምራለን። ብስሚላ በዚህ መልኩ ሳልሳችን እንጨምራለን። ቀይ ስለሚወዱ በጣም ቀይ ሳልሳ ስለሚወዱ እኔ እንደዛ አድርጋለሁ። ሳልሳውን 4 ሳልሳ ነው የተጠቀምኩት። እናንተ ማሳነስም ትችላላችሁ። ከቲማቲሙ በፊት ከሽንኩርቱ ጋር መጥበስ ያኔ ጣዕሙ እንዲሄድ ማለት ነው። የስኳር አይነት ጣዕም አለው አይደለ? ጥብስ ሲል ያ ጣዕሙ ይሄድልናል ማለት ነው። ስጎ ኢትዮጵያ ዶሮ ነው የሚመስለው። ሳልሳችን በዚህ መልኩ ከተጠበሰ በኋላ ያዘጋጀነውን ቲማቲም እንጨምራለን። ዶሮ ምሰራ ነው የሚመስለው። እዚህ ጋር የምጠቀመው ባህራቶች ካሪ ፓውደር፣ ሳውዲ ካብሳ የራሱን የቻለ ካብሳ አለ። ይሄን ክዝባራ ፓውደር፣ ከሞን፣ ሚት መሰላ የስጋ መሰላ ነው። ይሄ ካብሳ መሰላ ይላል። ይሄን እነዚህና ብዛር አረቢ አረቦች የሚያዘጋጁት ቤት ውስጥ አለ አይደለ? ብዛር አረቢ እሱን እጠቀማለሁ። እነዚህ ናቸው የሚያስፈልጉኝ። በዚህ መልኩ እየበሰለ ነው። አሁን ስጋዬን እጨምራለሁ። ይሄ በዚህ መልኩ ሙቀሃያን ጠብ እያረኩ ሽት አደርገዋለሁ ማለት ነው። ስጋውን ቅመሞችን በዚህ መልኩ ጨምራለሁ። ያው ማማሰል አለብን፣ ምክንያቱም ሳልሳና ቲማቲም ስለሆነ ቄጡ እንዳይስ በደንብ ማማሰል አለብን፣ ቶሎ ማለት ነው። አሁን የሚበቃውን ያህል ውሃ ጨምሬ ከድነዋለሁ። ውሃ ያንሰዋል። ለሙቄ ጨምርበትና ከደናን ማለት ነው። ስጋችን በዚህ መልኩ እየበሰለ ነው። ውዶቼ ስጋችን በዚህ መልኩ በስለዋል። አሁን እናወጣና ሩዛችንን እንጨምራለን፣ ምክንያቱም እንዳይቆራረጥብን ማለት ነው። ከሩዙ ላይ እንጨምራለን። አሁን ያው ሩዛችንን ጨምረናል። በዚህ መልኩ ይበስላል ማለት ነው። ሩዛችን በዚህ መልኩ ደርሷል። አሁን እንቀርፋለን ማለት ነው።
ካብሳችን በዚህ መልኩ ደርሷል። ኢንሻአላህ ቆንጆ ሆኖ ነው ይወጣልን። እኔ እንደሚታወቀው በሳል ከላይ ማድረግ እወዳለሁ ማለት ነው። ጣዕም ይሰጠዋል። የዛሬው ውሏችን ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።